ሁል ጊዜ ቢዚ እንደሆናችሁ ግን ፕሮዳክቲቭ እንዳልሆናችሁ የሚሰማችሁ ከሆነ ይህ ቪዲዮ ለእናንተ ነው። So 6-year medical student እንደሆንኩኝ ታውቃላችሁ። This is a place where actually የምትሰሩት ነገር ፕሮዳክቲቭ መሆን ያለበት ቦታ። ዲፕ ወርክ ሲሪስን እንደጀመርኩላችሁ ታውቃላችሁ። ዛሬ ፓርት 4 ላይ ነን። ስለዚህ እሱን ሼር አደርጋችኋለሁ ማለት ነው። መጀመሪያ ልነግራችሁ የምፈልገው ነገር he introduced shallow work budget የሚባል ነገር ማለት ዲፕ ወርክ የማይፈልጉትን ስራዎች፣ ክሬቲቪቲን የማይፈልጉ ነገሮች በቀናችሁ ውስጥ የሆነ ያህል ቦታና በጀት እንድትሰጧቸው so that በየመሃሉ እየመጡ ዲስትራክት እንዳያደርጋችሁ፣ ከዛ በኋላ ደግሞ ማሳወቅ ላለባችሁ ሰዎች ሁሉ ያንን ነገር እንድታሳውቁ። So the second point በጣም የሚረዳ ነገር ነው ማለት artificial deadline ክሬት ማድረግ የሚሉ ብዙ ጊዜ ኤጁኬሽናል ላደሩን እየወጣን በጣም ስንመጣ ምን አይነት ነገሮች ይፈጠራሉ? ድሮ እያንዳንዱ ነገራችን ስኬጁልድ ነው። ከዛ በኋላ ከፍ እያልን ስንመጣ በትምህርት ምን ይሆናል? ዴድላይኖቹን እኛ ነን ክሬት የምናደርጋቸው ብዙዎቹን ማለት ነው። ከዛ የሆነ ፋይናል ዴድላይን ይኖራቸዋል ኦፍኮርስ፣ ግን ትንንሾቹን ዴድላይኖች እኛ ነን የምናስቀምጣቸው። ስለዚህ ምንድነው የሚለው ይሄ መጽሐፍ? አርቲፊሻል ዴድላይኖችን ለራሳችን ማስቀመጥ ሶ ዛት እርጀንሲ ውስጥ እንድንሆንና ያንን ነገር አክቹዋሊ አኮምፕሊሽ እንድናደርገው እንዲረዳን ማለት ነው። ሶስተኛው በጣም ኢምፖርታንት የሆነው ነገር ምንድነው? ትራክ ዩር ዲፕ አወርስ ማለት በቀን ውስጥ ምን ያህሉን ሰዓት ዲፕ ወርክ እንዳደረጋችሁበትና ምን ያህሉን ሰዓት ደግሞ ሻሎ ወርክ እንዳደረጋችሁ ራሳችሁን ትራክ አድርጉ። እኔ ምንድነው የማደርገው ፐርሰናሊ 50 ደቂቃ አጥንቼ 10 ደቂቃ ብሬክ ወስዳለሁ። ስለዚህ እነዛን ታይሞች በሙሉ ከላይ እስከታች 1-2 እያልኩኝ እጽፍና 1 ስተዲ + 1 ብሬክ እያልኩኝ ቲክ አደርጋለሁ ማለት ነው። ስለዚህ እንደዛ ያደረኩኝ ልክ ሙሉ ቀኑ ሲያልቅ ምን ያህል ሰዓት አክቹዋሊ ፎከስ ማድረግ እንደቻልኩኝ፣ ምን ያህል ሰዓት ዊዝ ብሬክ እንደወሰድ፣ ምን ያህል ሰዓት ዊዛውት ብሬክ እንደወሰድ እያንዳንዱ ነገር አሰስ ማድረግ ይችላሉ። ነምበርስ ዶንት ላይ አክቹዋሊ ያደረጋችሁትን ነገር አሰስ ማድረግ ይችላሉ ማለት ነው። ሶ አራተኛው ሪዲዩስ ወርክ አወርስ ቱ ኢንክሪዝ ፕሮዳክቲቪቲ ማለት ምንድነው ያደረጉት? እዚህ መጽሐፍ ላይ የተጠቀሱት ድርጅቶች በሳምንት 5 ቀን ከነበረ የሚሰሩት በሳምንት 4 ቀን ወደ መስራት ቀነሱት ማለት ነው። እና እንደዛ ሲያደርጉት ብዙ ሰው ኤክስፔክት አድርጎ የነበረው ምንድን ነበረ? ይሄ ድርጅት ይከስራል ወይም ደግሞ የነዚህ ሰዎች ፕሮዳክቲቪቲ ይቀንሳል ብለው ነበር ያሰቡት። እነዛ ሰዎች ግን እንደውም በተቻለ መጠን ያንን ስራ በዛ 4 ቀን ውስጥ ለመጨረስ ታይማቸውን በጣም ፎከስ ሆነው እንዲሰሩ ራሳቸውን አስገደዱ። ከዛ ያን የሚሰጣቸውን ስራ አኮምፕሊሽ እያደረጉ ግን ደግሞ ለስ ታይም ዲማንድ እያደረገባቸው ነው። ስለዚህ ያ ኢፌክት ምን ተባለ? ሰዎች they can actually fit እነዛን መስራት ያለባቸውን ነገሮች በሙሉ ለተሰጣቸው ታይም። ስለዚህ ራሳችንን ትሬን ማድረግ እንችላለን ያቺን ታይም ተጠቅመን ብዙ ነገሮችን ማድረግ ወደሚቻል ነገር የሚል አይዲያ ላይ ተደረሰ ማለት ነው። አምስተኛው ነው የመጨረሻው ሜክ ፕሮግሬስ ቪዚብል ነው። በቀኑ ውስጥ የቱ ጋር እንደሆነ ዲፕ ወርክ የሰራችሁት ቪዚብል በሆነ መንገድ ካያችሁት ልክ ሲያልቅ ቀኑ ራሳችሁን አስስታርጉ ሪፍሌክስ ስታደርጉ ማየት ትችላላችሁ። ዛሬ አዋጥንቻለሁ ጥሩ ነበርኩ ምናምን ሳይሆን አክቹዋሊ ላይክ ዊዝ ቫሊድ ነምበርስ ፊት ለፊት ማየት ትችላላችሁ። ስለዚህ ፕሮግሬሳችሁን ቪዚብል አድርጉት ሶ ዳት እናንተም ኢንካሬጅ እንድትሆኑ ከዛ ደግሞ የቱ ሰዓት ላይ ትክክለኛ ያሰባችሁትን ነገር አኮምፕሊሽ ማድረግ እንደቻላችሁ እንድታዩት ማለት ነው። ሶ ቴል ሚ ዘ ትሩዝ ዱ ዩ ፊል ቢዚ ኦር ፕሮዳክቲቭ? እና ደግሞ ቀጣይ ፓርት 5 ላይ አክቹዋሊ ስለ ሰክሰስ ያላችሁን አስተሳሰብ በሙሉ የሚቀይር ነገር ነው ሼር ማደርገው። ሶ ዶንት ፎርጌት ቱ ስቴይ ቲዩንድ። ቲክቶክ ላይ፣ ኢንስታግራም ላይ፣ ዩቲዩብ ላይ ቪዲዮን እያያችሁ ፎሎ ማታደርጉኝ ሰዎች ፎሎ አድርጉኝ። You are welcomed and thank you for watching. Bye.